አሰላም አለይኩም ረህመቱላሂ ወበረካቱሁ። እንዲሁም ቤተሰቦች እንዴት አመሻችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? ያ ጀማዓተል ኸይር እንዴት ናችሁልኝ? ውሎ እንዴት ነበር? ሁሉ ሰላም ከእናንተ ጋር? እንደኔ ማን ነው ዩቲዩብ ያዛገው? ወይ እኔስ ደሜ እየተንተከተከ ነው። እንዴት ናችሁ? ፎራት እንብላ ቤተሰብ ኑራት እንብላ። እንግዲህ ፋጥያ አልነበረችም፣ አበጋዝ ጋር ወጣ ነበረ። ይኸው የነገ ማለት ነው። ቤቱን በቁጥጥር ስር አድርገዋለች። ማንኛውም ቤተሰብ ማለት ነው። እስኪ ላይክ አርጎችን እስከ መጨረሻዋ አውልኝ። እሺ እስከ መጨረሻዋ እዋት። 4 ደቂቃ ናት መሰለኝ። 4 ደቂቃ ትሆናለች። እስከ መጨረሻው አውልኝ። እሺ ቤተሰብ ያ ጀማዓተል ኸይር እንተዛዘን፣ እንተባበር። ቅንነት ለራስ ነው። እርግጥ ቪዲዮ ላይ መስጣችሁ ይችላል፣ ግን ቢሆንም ደግሞ በቅንነት ሁሌ ማለት ነው። ስጋ ወጥ በድንች ነው በጊዜረ ጠቃጤ የሰራሁት። እንግዲህ እስኪ ቶቶሎ ጽዳት ላይ ነበርኩኝ። ጠዋት ቁርስ አልበላሁም ወደ ስራ ስገባ እና ለማንኛውም ይሄን ይመስላል። ፋጥዬ የለችም። ስጋ ወጥ በድንች ነው የሰራሁት። ቤቱ እንዳይሸት ደግሞ በጊጥር ተቀጥ ነው የሰራሁት። እና ቤተሰብ ወጣ ስትል ማለት ነው ፋጥዬና በጋዝ ሲወጡ ተያይዘው ብሉ እየሰራችሁ ብሉ። እኛ ለነገሩ እንጀራ አቅርቦታለን፣ ለዛም ነው አብዛኛው። እና ቤተሰብ ይሄን ይመስላል። ሸር አርጉ፣ ከተመቻችሁ ላይክ አርጉ፣ ሸር አርጉ። ቤተሰብ ውዶች ማለት ነው፣ ማሮቼ እወዳችኋለሁ። ውድ ያገሮች ልጆች ይው ልክ ሰው እንደሚመጣብን አድርገን ነው ጌታዬ ትሻብኝ። እና ቤተሰብ ማለት ነው በቅንነት ላይክ አርጉ፣ ሸር አርጉ። ያ ጀማዓተል ኸይር ይሄን ነው የምለው። በሰፊው ደግሞ እስከምመጣ ድረስ ሰላማችሁ ብዝት ይበል። ሀገራችንን አላህ ሰላም ያርግልን። ቤተሰቦቻችንን አላህ ሰላም ያርግልን። አላህ ይጠብቅልን። ወላሂ ማለት ነው እኔ እንጃ። እኔ በጣም እንትን ብሎኛል፣ በጣም አድክሞኛል፣ በጣም በሰልችቶኛል፣ በጣም አድክሞኛል። እዚህ ዶላር ገና አልሞላ፣ እዚህ ምኑ ኧረ ወዘተ ብዙ ነገር አለው። ኢቱም ማለት ወይ ጀግና ሴት ናት የምትሰራው ወላሂ። ውይ እኔ ይሄ እንደዚህ ያደረገኝ ሰዓት ከኔ ጋር የጀመራችሁ ልጆች ብዙ ልጆች ያላችሁና ያው ሰብስክራይባችሁ ግን አርጓል። እኔ እኮ 2000 አልሞላም ገና። ኢንሻአላህ 2000 ይሞላ፣ ችግር የለብኝም። እኔ ግን ሰዓቴ ከወጣ ከሄደ ካመለጠ አልሞላውም። እንደዚህ ዙሬ ተንጠልጥዬ ራሴን አሞኛል። ራስ ምታት ይይዘኛል አንዳንድ ጊዜ። ራስ ምታት በጣም አለብኝና ምን ይሻለኛል ብዬ እኔ እንጃ ብቻዬን ማወራለሁ። በቃ ምን ይሻለኛል? ይሄን ዩቲዩብ ምን ላድርገው? ተኝቼ ራሱ አስበዋለሁ ዩቲዩብን አለዛ ጆሮ ግንዱን ብዬ ልገላግል መሰለኝ። ደግሞ በኋላ አንዱ ላይ ያው ተሸረተ ለትንሽ ጊዜ ብዬ ደግሞ እናቴ ሲቆጨቁጨኝ እንዳይኖር እንደማንም ዝም ብዬ እየዞር ሰዓቴንም ልጨምር። አላህ ካለ ሁሉም ትዕግስትና እንትን ካለ ብዙ ቦታ ብዙ ደረጃ እንደርሳለንና ቤተሰብ ማለት ነው። እንደኔ ግን ትዕግስት እንዳይኖራችሁ ወላሂ በቃ ትዕግስተኛ መሆን አለባችሁ። እኔ ትዕግስት የለኝም። ለሁሉም ነገር አላህ ያብጀው ነው የሚባለው። እንግዲህ ምን ይደረጋል? አላህ ያብጀው። ቤተሰብ ላይ ካርኩሽ እስከ